ኢትዮጵያ ክብራትና ክብራን ተመልካቾቻችን እንግዲህ ዛሬ አክሱምን ለመጀመሪያ ጊዜ በሄሎ ኢትዮጵያ እንጎበኛለን። አሁን አዲስ አበባ ኤርፖርት ውስጥ ነው ያለሁት። በጠዋቱ ወደ አክሱም ኤርፖርት አብረን እንሄዳለን። ሌትስ ጎ ቱ አክሱም። Like a bird on a tree, I'm just sitting here. I got time, it's clear to see. From up here, the world seems small. We can sit together. Hello Ethiopia, Aksum ለመጀመሪያ ጊዜ God meant to be great outdoor forever free. ከተማውን እያየን አብረን እንቆያለን። ምን እንደሚመስል አብረን እናያለን። መልካም ጊዜ። ክብራትና ክብራን እንግዲህ ዛሬ አክሱምን አብረን እናያለን። ሄሎ ኢትዮጵያ እንላለን። አክሱም ላይ አብራችሁን ሁኑ። እስከ መጨረሻው ሙሉ ከተማውን አሳያችኋለሁ። ነገ ነው ወደ አዲስ አበባ የምንመለሰው። ሄሎ ኢትዮጵያ አክሱም ገብቷል። You and me meant to be in the great outdoors forever free. You and me meant to be in the great outdoors forever free. ዛሬ እንግዲህ አክሱም ለመጀመሪያ ጊዜ መጥቻለሁ። አቶ ሙሉዓለምን አክሱም የኤርፖርት ታክሲ ሹፌር ናቸው። እዚህ አግኝቻቸዋለሁ። ሚኒሊክ ትምህርት ቤት ነው የተማሩት 4 ኪሎ። ደስ የሚሉ ወንድም ናቸው። በጣም ወደምፈልገው ቦታ ቀለል አድርገው እየወሰዱኝ ነው። ተጫዋች ናቸው፣ ተግባቢ ናቸው። ሰላም ይበሏቸው። ሰላም ተናስተለ ደላኖት እኔ ሰላም ነኝ። ወንድማንቺ ወይ እዚያቸው እየሄድኩ ነው። አንድ ወደ ቤተክርስቲያን አጠገብ ያለ እንትን ሆቴል አለ፣ መኝታ ቤት፣ እዛ እየወሰድኳቸው ነው። አክሱም እንዴት ነች? አክሱም በጣም አሪፍ ናት። ከተማዋ የጸጥታው ብትል ሰላማዊ ነው። እንትን በሃይማኖቱ ወደኋላ የማይልና ሃይማኖቱን ጠበቅ አድርጎ የሚይዘው የኦርቶዶክስ ቤተክርስቲያን ተከታይ ነው እና እዚህ አክሱም በጣም ዲሲፕሊን ነው። እንደገና እንግዳ ተቀባይ ነው። ሁሉም ነገር ምንም የቻለ ነው። ችግርም ይምጣ ደስታም ይምጣ አብሮ የሚኖር እርስ በራሱ የሚኖር ተከባብሮ የሚኖር ህዝብ ነው። ለሌላ ሰው ጫና የማያደርግ ለራሱ ብቻ የሚጎዳ እንግዳ የማይጎዳ እና በጣም የታሪካዊ ቦታ ነው። አመጣጡ ራሱ ታሪካዊ ቦታ ነው። ከታሪካዊ ጋር ደግሞ ተያይዞ የክርስትና ሃይማኖት የተቀበለበት ሀገር ስለሆነ በክርስትና ሃይማኖት በጣም ጥበቅ ያደርጋል። በዛ መልኩ ቤተክርስቲያን ይወዳል እና አክባሪ ነው ለማንኛውም ሁሉም ነገር። ማንም ሰው እንደ ሰው ነው የሚታወቀው እንጂ በሌላ መልክ አይቀበልም። ይሄን እንደዚህ የሚባል ነገር አያውቅም። በቃ ሰው መሆኑ ብቻ በዛ አክብሮት አለው ለሰው እና ሰው እንዲጎዳም አይፈልግም። ዋናው ነገር
ተጣልቶም ከሰው ጋር ቢጣላም ወዲያው ነው የሚታረቀው እና ደስ የሚል ህዝብና አካባቢ ነው የሚያከብር ሰውን የሚያከብር እንግዲህ እኔም እስካሁን አክሱም ከመጣው የመጀመሪያዬ ነው በጣም ደስ ይላል እስካሁን ያለው ስሜት በጣም ደስ ብሎኛል በጣም ከረጅም ጊዜ በኋላ ነው ብዙ የኢትዮጵያ ከተሞችን አይቻለሁ አክሱምን ግን አይቻል አቅምና ስለመጣው በጣም ደስ ብሎኛል እርሶንም ስላወቅኩት ደስ ብሎኛል አሜን አመሰግናለሁ በጣም ሄሎ ኢትዮጵያ ክብራትና ክብራን ሄሎ ኢትዮጵያ ቤተሰቦች አሁን አክሱም ደርሻለሁ ማለት ነው እንግዲህ አክሱም ውስጥ ሆቴልን ይዣለሁ አሁን እንግዲህ ሆቴል ውስጥ ነው የምገኘው እንግዲህ እዚህ ሆቴል ለአንድ ቀን ቆይታ አደርጋለሁ ነገ ነው ወደ አዲስ አበባ የምመለሰው ስለዚህ ትንሽ አረፍት ላድርግና ወጣ ብዬ ደግሞ ያለውን ሁኔታ አሳያችኋለሁ ማለት ነው ይሄንን ሆቴል ስንት ብር እንዳያስኩት ወይም ስንት ብር እንዳስከፈሉኝ ማወቅ ከፈለጋችሁ ደግሞ አስተያየት መስጫው ላይ ጠይቁኝ ነግራችኋለሁ ማለት ነው በተረፈ በጣም ደስ ብሎኛል እስካሁን ያለው አቀባበል በጣም ነው ደስ የሚለው ለመጀመሪያ ጊዜ ነው አክሱም የመጣሁት ብዙ የኢትዮጵያ ከተሞችን አውቃለሁ እስካሁን ያለው አቀባበል ተመችቶኛል ደስ ብሎኛል አሁን መሀል ከተማ ውስጥ ነው ያለሁት አክሱም ውስጥ ጉብኝቴን እቀጥላለሁ ማለት ነው አመሰግናለሁ አብራችሁኝ ሁኑ ከረፍት በኋላ Like a bird on a tree, I'm just sitting here. I got time. ሰላም ጤና ይስጥልኝ በድጋሚ ሄሎ ኢትዮጵያ ጉብኝታችን በአክሱም ከተማ እንደቀጠለ ነው ክብራትና ክብራን እንግዲህ አሁን ያለውበት ግቢ ከበስተጀርባዬም እንደምትመለከቱት ወይም በምስሉ ላይ እንደምታዩት ያለሁበት ቦታ ፋሲል ግንብ ቅጥር ግቢን ይመስላል የጎንደር ቤተመንግስትን ማለት ነው የአጼ ፋሲል ቤተመንግስትን ነገሩ ግን አሁን ያለውት አሁንም ከጎንደር ሳይሆን አክሱም ውስጥ ነው ያለውት እንግዲህ አክሱም ጽዮን ቤተክርስቲያን ቅጥር ግቢ ውስጥ ነው ያለውት አሁን ያለውበት ቅጥር ግቢ የቤተክርስቲያን ቅጥር ግቢ ደግሞ እንግዲህ ከሁላችን አሁን በተለይ አሁን በመናቀው የአክሱም ጽዮን ቤተክርስቲያን በፊት የተገነባ አንድ ትልቅ ቤተክርስቲያን አለ ይህን ቤተክርስቲያን የተገነባው በጎንደር ዘመነ መንግስት በአጼ ፋሲል ጊዜ ነው ስለዚህ የግንባታ አካሄዱ ከጎንደር ቤተመንግስት ጋር በእጅጉ የሚመሳሰል ግንባታ ነው ያለው እና አሁን እናንተም እንደምትመለከቱት ከበስተጀርባዬ ያለው ወይም ደግሞ አሁን ያለውበት አካባቢ ፋሲል ግንብ ወይም የፋሲል ቤተመንግስት ውስጥ ያለው ያክል ነው የሚመስለው ግን አክሱም ጽዮን በአጼ ፋሲል የተገነባውን የአክሱም ጽዮን ቤተክርስቲያን ቅጥር ግቢ ውስጥ ነው የሚገኘው እንደምታውቁት እንግዲህ ኢትዮጵያ ለረጅም ዓመታት በርካታ ታሪኮች ያሏት ሀገር ናት በተለይ አክሱም ደግሞ የዚህ የከፍተኛ ታሪካችን ዋነኛ ከተማ የነበረች ከተማ ነች የአቢሲኒያውያን መንግስት በተለይ ክርስቲያን አቢሲኒያውያን መንግስት ተዋቅረው መንግስት መሆን ከጀመሩ ጀምሮ የመጀመሪያዋ ከተማም አክሱም ናች ከዛ በመቀጠል ወደ ላሊበላ ከዛ በማስቀጠል ወደ ሸዋ ከሸዋ እንደገና ወደ ጎንደር ከጎንደር እንደገና ደግሞ አሁን ያለው ወደ ሸዋ ተመልሷል ማለት ነው የአቢሲኒያውያን የዋና ከተማ አክሱም እንግዲህ በጥንቱ ዘመን የኢትዮጵያ ክርስቲያናዊ መንግስት መናገሻና ዋነኛ ስፍራ የነበረች ነች ከዛም በኋላ በርካታ ነገስታት ንጉስ አምደ ጽዮንን ጨምሮ በርካታ ነገስታት ከሸዋ ድረስ እየመጡ ንግስናቸውን የሚቀበሉትም በዚሁ በአክሱም ጽዮን ነው ማለት ነው ስለዚህ በአቢሲኒያውያን ክርስቲያን መንግስት ውስጥ የአክሱም ከተማ ልዩ ስፍራ ያላት ናት እንግዲህ እናንተም በምስሉ እንደምትመለከቱት ይህን ቤተክርስቲያን አጼ ፋሲል በጎንደር በነገሱበት ጊዜ ያስገነቡትና ከአጼ ፋሲል ቤተመንግስት ጋራ ተመሳሳይ የሆነ የግንባታ ሂደትን የተከተለ የአክሱም ጽዮን ቤተክርስቲያን ነው ማለት ነው ያንኛውንም ቤተክርስቲያን እንዲሁ እናየዋለን አሁንም አብራችሁን ቆዩ ሄሎ ኢትዮጵያ ብለናል ምንም አታውቅም ምን ይባላል አፈር ጋር ውስጥ
ውስጥ ነው ያለው አባል ከምን ሆዲ ውስጥ ይዘል ሰማይ አፈር ጋር ነው ውስጥ አፈር ጋር አይታወቅም ሰላም እስኪ ንገረን እሺ አላቃት ንገረኝ ምንድነው የሆነው ውስጥ አፈር ጋር ያለው ይባላል እንዴ እሺ ናግባ ቤት እንዴት እንዴ ወደ ዋናው መንገድ በዚህ መሄድ አንችልም እንችላለን በዚህ እንዴት በዚህ ወጣ ሰላም በላችሁ እንዴት ናችሁ እንዴት ነው በትግረኛ እስኪ አስተዋውቀን ስለ ሰፈሩ አውራችሁ ምን ይላል ደስ ያለ እኔ ተማሪ ነኝ የቤተ ክርስቲያን ዳዊት ይማራለሁ ከዛ ትምህርት ያለው ጎና ጎን ይማራለሁ Like a bird on a tree, I'm just sitting here. I got time, it's clear to see. From up here, the world seems small. We can sit together. It's so beautiful, you and me. We meant to be in the great outdoors. እስኪ ንገረን ምንድነው አሁን የምናየው ምንድነው ግራውንድ መቃብር የሚፈጸምበት ነው የጥንታዊ አክሱማውያን መቃብር ወይም አቢሲኒያውያን አስማ በጣም ጨለማ ነው ልክ እንደ ፒራሚድ ነው ታውቃለህ አንተ አሁን ስንት አመት ይሄን ስራ ሰራህ እዚህ ስንት አመት ሰራ በ2010 መስራት ማለት 18 አመት ነው በጣም ነው ቅዝቃዜው ራሱ እንጦጦ ነው የሚመስለው አክሱም ሐውልት ግቢ ውስጥ ነው ያለ ነው እንደምትመለከቱት ሙሉ ግቢውን እየተመለከትን ነው አብራችሁን እዩ ሰላም በል ሰላም በላችሁ አክሱም ስትመጡ ምርጥ ፎቶ ከጌቾ ጋር አብራችሁ አንተ ማን ነው ስም አዲስም አብሮ አለ ፎቶ አሪፍ አድርገው ያነሷቸዋል መጨረሻውን አብረን እናያለን አሁን ያለነው ክብራትና ክብራን ተመልካቾቻችን አክሱም ትግራይ ውስጥ ነው በስተጀርባ የምትመለከቱት 1000 ዓመት ያስቆጠረውን የአክሱም ሐውልት ነው ሄሎ ኢትዮጵያ አክሱም ከተማን እየጎበኘ ይገኛል አብራችሁን እንድትሆኑ የአክብሮት ግብዣዬ ነው ነፃነት ጌታቸው ነኝ ሄሎ ኢትዮጵያ ሰማሚ ኻዮት መሐወረይ መላካላ ተይተወሪረይ ደሜደሞይ ኮይና ሓዳረይ ሰማሚ ኻዮት መሐወረይ መላካላ ተይተወሪረይ ደሜደሞይ ኮይና ሓዳረይ ፍቅሪ ትስሙ ምናሱ ሓንጎለይ ደይ በሃሪሱ ባሕሪ ኸብደይ ወሪዶ ሓሚሱ ወሪዶ ሓሚሱ ሰማሚት ኻዮት መሓወረይ መላካላ ተይተወሪረይ ደሞይ ኮይና ሓዳረይ ሰማሚት ኻዮት መሓወረይ መላካላ ተይተወሪረይ ደሞይ
አንድ ወንድሜን አግኝቻለሁ እዚህ። እስኪ ሰላም በላቸው። ደህና ናችሁ? ሰላም በላቸው በደንብ። ሰላም እንዴት ናችሁ? ከመይላሃ እንዴት ናችሁ? ደህና እንዲሁ ናኒ ጽብቂ በትግረኛ ሰላም በላቸው ይሰማሃል። በል ናንዴው በደንብ በደንብ እንዴት ቤተሰብ ሰላም ነው ወይ በላቸው። ቤተሰብ ሰላም ነው። በትግረኛ ነው። እንዴት ነው? በላ ሰላም በላ። እንዴት ነው? እስኪ አንተ ቅረጽ፣ እንካ አንተ ቅረጽ ያዘውና አንተ ካሜራውን ከለል አንተ አይደለም። አው እንዴት ነው አለ እኔ እንዴት ነው ምግብ እስኪ ስምህ ማን እንደሚባል እዚያውም የት አካባቢ እንዳለ ንገራቸው። ወደ አንተ ፊት አድርገው እኔ እጅህን ለቀቀችኛ እንዳትከለ ስሜ ሮቤል ይባላል። እሺ የምኔሮ አድግተ ነው። የት አድግተ ነው? ከተማው ማን ነው? ከተማው አክሱም። አክሱም ከተማ የምኔሮ ስንተኛ ክፍል ትምህርት ቤት ምን ይባላል? ከሰራ ክፍሌ ካምናል። እሺ ስሜ ከፈታሙሽ የትምህርት ቤት ስም ማን ነው? የኔ ካሌብ ካሌብ አንደኛ ደረጃ ነው። አዎ ካሌብ አንደኛ ደረጃ ነው የሚማረው። ስሙ ናውል ነው? ማን ነው? ስሙ ማን ነው? ኖቤል ይባላል። ሽልማት ማለት ነው አይደል? አዎ አሁን ወዴት ነው ይዘህ የምትሄደው? እኔ ወደ ትምህርት ነው። እኔ እንጂ እኔን የምትወስደኝ ምግብ ልንበላ አይደል? የምታሳየኝ የት ነው ቦታው? በዚህ ጋር በደንብ ከፍ አድርገው በደንብ እያየህ አውራኝ። በደንብ ያው መጽሐፍ ይዞ ተማሪ ነው ደግሞ የቤተ ክርስቲያን አይደል? አዎ ዲቁና ተማሪ ነው። ይገራል። ዲቁና ተማሪ ነው። የት የመጽሐፍ ዳዊት ደርሳል? አዎ ይሄ ዳዊት ነው አያችሁ? አዎ አብራችሁ አትጥፉ በላችሁ። አብራችሁ ግን አትጥፉ። አይተስባም ቻው ወዚህ Like a bird on a tree, I'm just sitting here. I got time, it's clear to see. From up here, the world seems small. We can sit together. ملاكالاتي توريري دمي دموي خوين حداري سمامي الخيوط محوري ملاكالاتي توريري دمي دموي خوين حداري عيا فغري تسمو مناسو حنقول ايدي بحرسو بحر خداي وريدو حميسو وريدو حميسو Like a bird on a tree, I'm just sitting here. I got time, it's clear to see. From up here, the world seems small. We can sit together. It's so beautiful, you and me. We meant to be in the great outdoors, forever free.
take a step back to see the truth around you. From a distance you can tell. ሄሎ ኢትዮጵያ እንግዲህ ዛሬ ሄሎ ኢትዮጵያ የአክሱም ውሏችን ይህንን ይመስላል። በጣም ከጠበቁት በላይ ነው የሆነው የአክሱም ውሎዬ። እንደተመለከታችሁት እናንተም እኔ ከዚህ በፊት የመጀመሪያ ነው አክሱም ስመጣ እና ትግራይ ክልል እንደምታውቁት በርካታ ቦታዎች በጣም በረሃማ ናቸው ተብሎ ነው የሚታሰበው። ነገር ግን የተለየ ነገር ነው ያየሁት። ከጠበቁት ውጭ የሆነ ነገር ነው ያየሁት። አየር ሁኔታው በጣም ደስ ይላል። በቃ እንጦጦ እንደነበርኩ ያክል፣ አዲስ አበባ እንጦጦ እንደነበርኩ ያክል ነው ስሜቱ። ቀኑን ሙሉ ያለው አየር ሁኔታ በጣም ደስ ይላል። አላውቅም እንግዲህ አሁን ምናልባት ወቅቱ የብርድ ወቅት ስለሆነ ሊሆን ይችላል፣ ግን በጣም ደስ የሚል አየር ሁኔታ ከአውሮፕላን ላይ ስናርፍ እንደተመለከታችሁት ደስ የሚል ተፈጥሮአዊ መሬቱ በጣም አረንጓዴ ሆኖ ነው የተመለከትነው። በጣም ደስ ይላል። ከተማው በተንቀሳቀስኩባቸው አካባቢዎች ሁሉ ያለው መስተንግዶ፣ የሰው ፖላይትነስ፣ በጣም ስርዓት ያለው ማህበረሰብ ነው የተመለከትኩት። አክሱም በጣም ደስ የሚል ከተማ ነው። ደጋግሞ ለመምጣት የሚያጓጓ ነው። ታዲያ ዛሬ ሙሉ ቀን የተለያዩ ቦታዎችን አክሱም ከተማ ሳይ ዋልኩ። በጠዋት ከአዲስ አበባ ተነሳን፣ አክሱም ዋል። አሁን ደግሞ እንግዲህ መሽቷል። ዛሬ አክሱም ነው ማድረው። አሁን ክፍሌ ውስጥ ገብቻለሁ። አጠቃላይ የአክሱም ቆይታችን በጣም አስደሳች ነበረ። ነገ በጠዋት እንግዲህ ወደ አዲስ አበባ እንመለሳለን። የአክሱምን ከሄሎ ኢትዮጵያ ጋር የዛሬው ፕሮግራማችን የእስካሁኑ ነው የሚመስለው። ከተማዋን ተዘዋውረን አይተናል። እግረኛ ወክ የሚያደርጉበት በመንገዶቹ መሀል ያሉ አትክልቶችን ስንመለከት ነበር። በጣም አስደሳች ናቸውና አጠቃላይ ከተማዋ ከጠበቅኩት በላይ ሆና ነው ያገኘሁት። ሐውልቱም ውስጥ ገብቼ የሐውልቱንም እንዲሁም ደግሞ የጽዮን ማርያም ቤተክርስቲያን በጣም የዚህ የአክሱም ጽዮን በዓል ከሳምንት በፊት ተከብሯል አክሱም ከተማ ውስጥ። ከተማዋ በበዓሉ ምክንያትም ደመቅመቅ ብላለች። ቤተክርስቲያኑ በጣም ታሪካዊ ነው። ቅድምም ለመጥቀስ እንደሞከርኩትኝ የአቢሲኒያውያንን የታሪክ ሩት የሚያሳይ ከተማ ነው። የኢትዮጵያ ጥንታዊ ስልጣኔ መነሻ ነው። የክርስትና ወደ ኢትዮጵያ ከገባባቸው አካባቢዎች ቀደምቱም እንደሆነ አክሱም ይታወቃል። እስከዛሬ ድረስ ጠንካራ የሆኑ የቤተክርስቲያን ስርዓቶች የሚከተሉ ክርስቲያኖች ወይም ኦርቶዶክስ ክርስቲያኖች የሚኖሩባት ከተማ ነች። በጣም በአጠቃላይ በየሄዳችሁበት ቦታ የሰው መልካም ትሪትመንት፣ ቋንቋ ቢቸግራቸው ራሱ በሚችሉት ቋንቋ ለማናገር የሚያደርጉት ጥረት በጣም ደስ የሚል ነበረ። የአክሱም የአንድ ቀን ቆይታዬ ይህንን ይመስላል። ዛሬ አክሱም እናድራለን። ነገ በጠዋት ደግሞ ተመልሰን ወደ አዲስ አበባ ወደ ቤታችን እንመለሳለን። የአክሱም የሄሎ ኢትዮጵያ ቆይታ ይህንን ይመስላል። ሌሎችንም ከተሞች እንደዚሁ እየዞርን አንዳንድ ቀን ኤክስፒሪየንስ እናደርጋለን። አጠቃላይ ይሄ ቆይታ ምን ያክል ዋጋ ምን ያክል ገንዘብ ወጪ ያስደርጋል የሚለውን ማወቅ የምትፈልጉ ካላችሁ አስተያየት መስጫው ላይ ጻፉልንና መልሱን እዛ ላይ በዝርዝር በጽሁፍም ወይም ደግሞ እንደዚህ በቪዲዮ መጠን እንነግራችኋለን። የሆቴል የትራንስፖርት እና አንዳንድ ወጪዎች መጠነኛ ወጪዎች አሉ። የምግብ ተያያዥ ወጪዎች አሉ። እነሱ ምን ያክል ኮስት እንደሚያደርግ አንድ ሰው መጥቶ ለመመለስ ምን ያክል ኮስት እንደሚያደርገውም ኤክስፒሪየንስ ማድረግ የሚፈልግ ሰው ካለም አስተያየቱ መስጫው ላይ ሀሳባችሁን ስጡን፣ እንመልስላችኋለን። ዛሬ ግን እኔ አሁን እተኛለሁ። ነገ በጠዋት ወደ አዲስ አበባ። ሄሎ ኢትዮጵያ ባባይ